አብይ አህመድን ስርዓቱን አይቃወሙ አይቃወሙ። ዩሪ ነኝ የሚባለው ልጅ ብልጽግናን አይቃወምም። አዲስ ታይምስ ብልጽግናን አይቃወምም። ዘመን ማን ነው? ይሄ ማን ነው? ዲያቆን ማን ነው? ዘመድኩን በቀለ ብልጽግናን አይቃወሙትም። ፋኖ ላይ ገብተው ግን ይከፋፍሏቸዋል። ስፔሻሊ ደግሞ አሁን ደግሞ እነዘመነ እንትን እንግዲህ እነሱ እንደሚሉት የበላይነቱን ይዘዋል ብለው ደግሞ እነሱን ካታጎራይዝ አድርገው ከእንደገና የጎጃም ፖለቲካ እያሉ ይሰራሉ። ይሄን መቃወም አለብን ሁላችንም። ለምንድን ነው አብይ አህመድን የሚታገል ሰው ማጠናከር ነው ያለብን፣ ማዳከም አይደለም። ፋኖ ቢጠናከር ነው ጥሩ ለኛ። ለምን አብይ አህመድን ያስወግዳላ? ዘመነ ካሴ ነገ ጠዋት ጠቅላይ ሚኒስትር ቢሆንስ ምን አለበት? ይገባዋል። ታግሎ ከሆነ ይሁን፣ ሁሉም መቀበል ነው ያለበት። ስለዚህ ይሄ የአማራ ፖለቲካ ውስጥ ገብታችሁ ራሳችሁ ችግር ትፈጥሩና ቅድም እንዳልኩት ነው። አንድ ጋዜጣ ላይ ነው ያየሁት፣ ሁሌ ያረሰው ልጁ መሰላል ሊወጣ ብሎ አንድ እግሩን የመጀመሪያው ላይ አረገ፣ ሌላኛው እግሩን 10ኛው ይሄ እንትን ላይ ያደረገ እና አሁን ሊወድቅ ነው ማለት ነው። አንድ ሁለት እያላችሁ ነው መሰላል የምትወጡት፣ አንዱን ታች አንዱን ላይ እና ጋዜጣው ላይ ምን ይላል? ሁለት ሰይጣኖች ሲያወሩ አየህ፣ አሁን ሲወድቅ ሰይጣን ጣሌ ሊል ነው ይላሉ። ራሳቸው ይበትኑና ልክ እኛ ቤት ሲመጡ ልትከፋፈሉን ይላል። እኔ ጋ ሲመጣ እኔ ጋ ራስ እዛ እየከፈልክ ያባላህ እየበላ እኔ ጋ ስትመጣ እንደሱ አይሰራም። ለማንኛውም እንታገላችኋለን ነው። አንደኛ መሪዎቻችሁን አዳምጡ። ዘመነ ካሴን አዳምጡ፣ አስረስ ማረንም ሌሎቹንም መሪዎቻችሁን አዳምጡ። እዚህ ቲክቶክ ላይ መታችሁ አትበጥብጡ፣ አትረብሹ። ሁለተኛ ረሃብ ደግሞ ፖለቲካ አታርጉ። ነውር ነው፣ ነውር ነው። የትግራይ ረሃብ ፖለቲካ አርጋችሁ ስትወያዩ ስትነጋገሩ የኢትዮጵያ ብሔር ብሔረሰብ ስንሰማ ነውር ነው። ይህንን የምታደርጉ የተወሰነ ግለሰቦች ናችሁ፣ ሚዲያ ላይ ያየናችሁ ያዳምጥናችሁ። እንግዲህ ነውር መሆኑን አይ ቲንክ የማታውቁ ከሆነ እንድታውቁት እንንገር ብለን። እሺ ሌሎች አዳዲሶች ደግሞ ገብታችሁ እስቲ ታፕታፕ ኮፒ ሊንክ አድርጉ። ጂጂ አለች፣ ማጀስቲ፣ ጀነራል እስቲ ቀጥሉ። እናንተ ደግሞ ሰላም ብለናል በድጋሚ። እኔ እንኳን የጠየቅኩትኝ ማን ነው አዲስ ታይምስ እያለ ነበረ፣ አመለጠኝ። እና ግን እዚህ ላይ ማለት ነው እኛ ግሩፕ አለን፣ የአማራ ልጆችና የተጋሩ ልጆች ግሩፕ አለን። የምንሰራው አንድ ላይ ተስማምተን ብልጽግና ላይ ብቻ ነው። መቀላቀል የምትፈልጉ በጣም ደስ ይለናል። ምክንያቱም በአሁን ሰዓት አማራንና ተጋሩን የሚገለው ብልጽግና ነው። አንድ ላይ ሆነን ማጥፋት አለብን። እና አዲስ ታይምስ የአማራንና የተጋሩን ፍቅር አይፈልግም። እነዚህን ሁለቱን መበታተን ነው የሚፈልገው። እዚህ ላይ ነው የሚሰራው። ሌላ ደግሞ ባለፈው አንተ ቤት ኮማንዶ መጥቶ ነበረ። ኮማንዶን አንተም መክረኸውን የሄድከው አዲስ ታይምስ ያለውን ስማ። ዋና አማሮች ቤት ገብቶ አንዱ ምን እንዳልታቃለ አማራን አለ ወልቃይት እንገባለን። ኮማንደር የሚባል የትግራይ ልጅ ነው እና አሁን የሚባል አለ ቪዲዮቹ ዋና አማራዎች ምናምን አሰራጭተው ጥያቄ ያለው ላንተ ተንገብግቦ ቪዲዮ ሲሰራበት አላየንም። ልጁም እንደሚታቃለ አማራን ቆራ ሰማ ኤድመንድ ተንገብግቦ ቪዲዮ ሲሰራ አላየሁም ማለት አንተ ባለፈው ኮማንዶ መጥቶ መክረኸውን የሄደው ይህንን ግን አላዳመጠም። አዲስ ታይምስ ታዩ ምልሽ የከሳ አንተ ቤት ነው እናቱ ሳትሆን ጨዋ ያደረገችው። አንተ ቤት ጨዋ ይሆናል። ከአንተ ቤት ሲወጣ ደግሞ ባለጌ ትግራይን የሚደበድብ ህወሓትን ኦኬ፣ ህወሓትና ትግራይ አንድ ናቸው። ህወሓት እያሉ የትግራይን ህዝብ ነው። እንደዚህ አይነት ሰው ነው አንተ ቤት ሲመጣ ጨዋ። ለዛ ነው አስገባኝ ያልከው። እና ሌላው ደግሞ ማስተካከያ ማለት ነው ትግራይ ውስጥ ረሃቡን ያገኙት የተረዱት አዶናይ አይደለም፣ 3 ቲዲኤፎች ናቸው ሜጀር። ከዛ እነሱ ካገኙት በኋላ ከሰበሰቡ በኋላ ነው አዶናይ የመጣው። ብዙን ጊዜ እሰማለሁ አዶናይ አይደለም። እነሱም ቲክቶከሮች ናቸው፣ ቲዲኤፎች። ሜጀር ይባላል አንዱ ቲዲኤፎችን። እሱ ነው ይሄ ነገር እንዲወጣ ያደረገው ለማስተካከል በሌላ ጊዜ ማለት ነው።
አዎ አይ እሱ ልክ ነሽ። ቲዲኤፎቹ ናቸው ያገኙት። እሱ ያራይት እነ አዶናይን ያደነቅናቸው ስለተባበሩ ነው እንጂ ስላገኙት አይደለም። ኖ ብዙውን ጊዜ የሚወራው ግን አዶናይ ልክ እንደረዳ ተነስቶ ማለት ነው። ኖ አዶናይ አይደለም። እዚሁ ለሚያዳምጡኝ 3 ቲዲኤፎች ናቸው። ሜጀር ይባላል። ጨርሻለሁኝ። አመሰግናለሁ። አዲስ አመለጠኝ። እሺ ዶክተር ሰላም እና ማጀስቲ ማጀስቲ ቀድመን ሰላም ኤድመንድ ይቆይነ ቅድሚያ ለምሁራን ቅድሚያ ለአዋቂዎች ጎይነ ማጀስቲ ቴንክ ዩ ሀወይና ኦኬ ያው ብዙ ፖይንቶች ተነስተዋል ዛሬ ያው የአማራ ፋኖ ወደ አንድ መምጣት የሚጠቅመው ለአማራ ነው። ያው ኤድመንድ የምትሰጣችሁ ምክርም ያው ደስ የሚል ምክር ነው። በዚህ ወደ አንድ ቢመጡ ለነሱ የተሻለ ነው። እዚህ ላይ የምሰማቸው ግን አንዳንድ ፖይንቶች አሉ። ፎከስ አድርገው ቲፒኤልኤፍን ወያኔን ምናምን የሚሉት ነገር ነው። ዋና ገዳያቸው አብይ ነው። እዛ ላይ ፎከስ ቢያደርጉ ማለት እኛም እዛ ላይ ነው ፎከስ ያደረግነው። አንድ ላይ እንድንሰራም ከተፈለገ ያው ፎከስ አድርገን የጋራ ጠላት አለን። የጋራ ጠላት ፎከስ አድርገን ብንሰራ ነው የሚሻለው። አንዳንድ የተነሱ ነገሮችም ነበሩ። የቲፒኤልኤፍ ያው ቅድም ማለት እኔ ቴምር ካሁን በኋላ ማለት እዚህ ዛሬ ሰምቻታለሁ። በቅጥ እኔ ካሁን በኋላ ቴምርን እንደ አንድ የአማራ ተወላጅ የሚወስዳት ሰው ካለ አረን ነው። በጣም ዛሬ ቁጭ ብዬ የሰማሁት በጣም ትከፋፍላለች። በዚህ ልክ ደግሞ ከሌሎች ብሔሮች ጋር ልታጋጭ የምትሄድበት ርቀት አለ። እዚህ ላይ ትንሽ ብትቆጠብ እሷ። እሺ ማጀስቲ ቴንክ ዩ። ዶክተር ሰላም ቴንክ ዩ ኤድመንድ በጣም ለ3 ለ4ኛ ጊዜ ነው አንተን ራሱ ሳቀህና በጣም ቴንክ ዩ ስላስገባኸኝና ሁላችሁንም አመሰግናለሁ። ጂጂ ምንድነው እኔ በራሴ በበኩል አንድ እንደ ትግራይቲ ሴት ነው የምናገረው። ብዙም በማይመለከተን ፖለቲካ ብዙም ራሳችን ነው ማልፋት ነው ብዬ ማምነው ማለት ነው። እዛ ተጋሩ የራሳችን ፖለቲካ በጣም ችግር ያለብን ሰዎች ነን ብዬ ነው ማምነውና በራሳችን ፖለቲካ ብናወራ በጣም ጥሩ ነው። ሁለት ደግሞ ኤድመንድ በጣም ጀሳም ፕራውድ ሁሉ ጊዜ ነው ፕራውድ ብዬ ማድረግ ሰዎችን እዚህ ያስገባ ሐሳባቸውን እንዲናገሩ ራሱ በማድረግ የሰዎችን ሃይኪዋቸውን መስማት ራሱ አንድ ትልቅ ነገር ነው። ቢኮዝ ኦፍ ከዚህም በፊት የዛሬ 4-3 ቀን እዮዳብ እንዴት እያለ ስለኛ እያወራ እንደነበረ ታውቃለህ ማለት ነው። በራሳችን ፖለቲካ ራሳችን ነው የሚመለከተን ብዬ አምናለሁ። ከዚህ ግን ከፕላትፎርም ወጥተው የራሳቸውን ሩም ከፍተው ምን እያወሩ እንደሆነ እንትን ታውቃለህ ማለት ነውና ስለራሳችን ፖለቲካ ነው መወያየት ያለብን። የማይመለከትን ፖለቲካ ግን ብዙም ባናወራ ቢኮዝ ኦፍ የራሳቸውን ፖለቲካ እየሰሩ ስላልሆነ እነሱ ዲቫይድድ ፎር ሆነ ነው ስለ አማራ 4 ዲቫይድድ ሆኖ መተው አንተ ጋር መተው ያድርቁሃል። ብዙም ባትለፋባቸው ጥሩ ነውና ቴንክ ዩ። ስለ ራሳችን ብናወራ ጥሩ ነው ብዬ ስለማምን ነው። ያው እኔ እንኳን የብሔር ብሔረሰቦች ድምፅ ነኝ። እኔ እዚህ ፕሮግራም ሰራው ወይ ለአማራ ወይ ለትግራይ ወይ ለኦሮሞ አይደለም። ያው እንደ ብሔር ብሔረሰብ ድምፅ ገለልተኛ የህዝብ አካል ሁሉንም ባማከለ ባጠቃለለ የሁሉም ድምፅ እንዲሰማ ሁሉም እንግዲህ እንትን እንዲል ነው። ለማንኛውም ሁላችሁም ከልብ አመሰግናለሁ። ትንሽ ሰፊ ሰዓት ነው የወሰድነው። መልካም ቆይታ። ቴንክ ዩ። መልካም ፋስ። እሺ መደመሯን ቼክ አድርጉ ሲውላችሁ መደመሯን ቼክ አድርጉ እስኪውላችንም መደመር 8 ቤት የፕላስ ምልክት ተከተከ ጨርሱ። እሺ ደምረ ጨርሷ። ሁሴን ጋር ጨርሱ። 30 አስቱልኝ። አዲስ ነው ምናምን ልገው 30 ዳይኩን ጋር 30 ፍተና። እሺ
ሁሴን ጀማል ነው ምን ከሰራታ እሺ ጨርሳችኋል። አስወጣችሁ ፋኒ ደንብ ናችሁ ጨርሳችኋል። ጄሪ ቴንክስ ማን ብሩክ ተረጋጋ በእናትህ። እዚህ ጋር መደመር ሳይነካ አንተን አስገብቼ ቸጎር የለት እንዴ? ሆኖ ነው። ተረጋጋ። ከደመር ካለ ትገባለህ። ደብል ታባርግበት እስከዛ። እሺ ደምር እስኪ አንዴ። እሺ ና ተረኛ የደመርክ አካውንት ይኸው ገባው። ደስ ያለኝ አካውንት ጋር ገባና ስምን ወስዳለሁ። ብሩክ፣ እሺ ሁሴን፣ እሺ ጽባህ፣ እሺ ፊሊሞን፣ እሺ ራኒ፣ ብሌን፣ እሺ እስራኤል ሚል አካውንት ነው። ቼክ አርጉ። ስምንቱም ጋር ቁጥር ገልበጥ አድርጋችሁ ዱብ ፍታን። ስምንቱም ጋር ነው መደመሩ። ሽፋኒ ፍታኑ። መደመሯ የምትነኳት ስንት አካውንት ላይ ነው? ስምንቱም ጋር። እሺ በጣም ጥሩ ጨርሱ። እሺ ናተረኛ ተቀበለኝ በሼር በኮፒ ናኒ። እሺ ብሌን የሚል አካውንት ራን የሚል አካውንት ተቀበለኝ። ሲሳይ የሚል አካውንት፣ ብሌን የሚል አካውንት ተቀበለኝ። ጄሪ የሚል አካውንት ተቀበለኝ። የለሽም? እሺ የለሽም። ጄሪ ወሎ የሚል አካውንት የለም። እሺ ደምር ሲያኔ ቼክ አርግ ፍታ። ስምንቱም ጋር ነው የፕላስ ምልክት የምትነካው። እሺ ስምንቱም ጋር ነው የፕላስ ምልክት የምትነኩት ፋኒ። እሺ ስምንቱም ጋር ነው የመደመር ምልክቷ የምትነካው። ራኒ ጋር፣ ብሩክ ጋር፣ ሁሴን ጋር፣ አዲስ ሚል አካውንት ጋር፣ ላይኩን ጋር ለስ ገው ፈተና አርጓት። እስራኤል ጋር፣ ሃኒ ጋር ለስ ገው፣ አህመድ ጋር ቼክ ለስ ገው ፈተና እስካኒ። እሺ ፈተና አርጓት። ቱሉ ተከረ ጨርሱ። እሺ ጨርስ። ደምራችሁ ጨርሱ ፈምሪ። መሐመድ ጋር 500፣ ሃኒ ኦሮ ጋር 700። እሺ እስራኤል ቀጣይ ለ260 ነሽ። እሺ ፍተን ቼክ አርጋ። ራኒ ጋር አልገባችሁም። ለምሳሌ ራኒ ጋር አልገባችሁም። የገባችሁት ሁሴን፣ እሺ ፊሊሞን፣ ጽባ፣ እስራኤል፣ ዘጎና ብሌን ናችሁ። ሌላ አካውንት አልገባም። ብሩክ አልደመርክላትም። ደምርላታ። ሁሴን ጀማል አልደመርክም። ደምር። እዳሴ ነው ምናምን የምትባለው ደምር ብላጸ መደመር ንካ። ሲጋራ አጠገብ ነገስታት ቁጥራት ነቀይ አትቀይርም እንዴ? ለይኩን እሺ ደምር ለስ ከፈተና አድርጓት። እሺ ና የደመርክ አካውንት እስኪ እሺ ዘጎ ሚል አካውንት አንፎሎ አድርገኝ ነው ብራዘር፣ አንፎሎ አድርገኝ ነው። በጣም ጥሩ። እሺ ብሌን ተቀበኝ። መደመር ንኩ። ስምንቱም ጋር ተቀጠቀራችሁ ጨርሱ። ስምንቱም ጋር የፕላስ ምልክት ተቀጠቀ። እሺ ስምንቱም ጋር የፕላስ ምልክት ተቀጠቀ። ማን ስምንቱም ጋር የፕላስ ምልክት ብሌን የሚል አካውንት የሚታርጋ